ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሰላም ናችሁ? ሁላችሁ ባላችሁበት ሰላማችሁ ይድረሳችሁ። እኔ በጣም ደህና ነኝ። እንግዲህ ዛሬ በአዲስ ጉዳይ ተከስቻለሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት አዲስ ጉዳይ እንግዲህ ሩታ ወደ ውጭ ልትሄድ እንደሆነና አዲስ ጓደኛ እንደያዘች ነው እየተነገረ ያለው። በአክስቷ ገጣ ደግሞ እንግዲህ ወደ ውጭ መሄድ የለብሽም እንዲሁም ደግሞ ከአብርሃም ጋር ትንሽዬ ክላስ ጭውና እዚሁ አንድ ቤት መኖር አለባችሁ። አብራችሁ ባትኖሩም እንደ ባልና ሚስት መተሳሰብ ባትችሉ እንኳን አንድ ቤት ብትሆኑ ምን ችግር አለው? ለምንድን ነው ማትሰጪው? ለአንድ ክላስ ለምን ትነስሸዋለሽ? ለምን ሻንጣውን ይዞ ይወጣል? ምን ጉድ ነው የምናየው? እያለች ነው። እስኪ ተመልካች እናንተን ሀሳብ በኮሜንት አስቀምጡልኝ። እኔ ደግሞ የሩታ ደጋፊ ነኝ። እንግዲህ የሩታ ደጋፊ ሆናችሁ ገባ በሉ። ወደ ቪዲዮ እንሄዳለን። ያለው ነገር እንድታወሩ ጨርሳችሁ ምናምን ነው አይደል? እዚህ ስትመጡ የመጣችሁት። ከመጣችሁ በኋላ ደግሞ ምንድነው ከቤት ውጣ ሻንጣ ሲዞ ውጣ እስከማለት ድረስ። እንግዲህ እዚህ ጋር እኔ ምላሽ መስጠት የምፈልገው ነገር ምንድነው፣ ከቤት ከቡታጅራ ወደ አዲስ አበባ ሲመጡ ተስማምተው ቢመጡም ግን አብርሃምና ሩታ ተነጋግረው የነበረበት ሀሳብ ምንድነው፣ አንድ ቤት ሊኖሩ ሳይሆን የሆነ እሱ ከሚፈልገው ቤት እሷ አሁን ካለችበት ቤት እንዲኖር እሱ ደግሞ ሊወጣላት እሱ ሊከራይላት ያን ካልፈለገች ደግሞ ሌላ ቤት ገዝቶ ሊሰጣት እንደሚችል ነው እየነገራት የነበረ። እንዲሁም ባለፈው ደግሞ ሰርፕራይዝ አድርጓታል። ካስታወሳቸው የቤት ስጦታ አድርጎላታል። በዛ መካከል እንግዲህ አብርሃም ያን ሁሉ ነገር ያደረገ ለሩታ እጅ መንሻና ትቀርበኛለች ወይም ታቀርበኛለች የሚል ሀሳብ አስቦ ስለነበረ ነው እንጂ ሌላ ምንም አዲስ ነገር አልነበረም። እንግዲህ ግን ነገሩ የጠበቅነው ያልጠበቅነው ነገር ሆኗል። ወንድሟ መጥቶ እንግዲህ ብዙ አይነት ጭራሽ የሆነ ተጋራጅ እኔን የምጋፈጥላት ለእኛ ምናምን እያለ ብዙ ያላየውን ነገር ሁሉ እንዳይ አድርጎ እያሰብ እየተናገረ ነው። ይህንን ነገር ከናካቴው መተው ይችላል። በቃ ይተው በቃ እኮ መተው ይችላል። ተመልካች እንግዲህ ሮቤል ወይም ደግሞ ማን ትባል ስምህን ባላውቅም እንግዲህ እዚህ ጋር የሩታ ወንድም ነው ብለህ ጥብቅና ቆመህ እንደ ጠበቃ የምትናገር ግለሰብ መጀመሪያ ራስህን ህይወት ኑር። ከዛ ውጭ ግን በሰው ህይወት ገብተህ ጣልቃ አትግባ፣ አትናገር። በዛ ላይ ደግሞ በወለደ መሀል ገብተህ ብዙ ነገር አትናገር። ምክንያቱም ሩታና አብርሃም ዛሬ ቢለያዩም ነገ አንድ ላይ መሆናቸው አይቀርም። ምክንያቱም የጋራ የልጅ ፍሬን አይተዋል ማለት ነው። ስለዚህ አንተ እዚህ ጋር ጣልቃ ገብተህ ተናገር አልተናገር አንተ የሚያዳምጥ የለም። ጭራሽ ደግሞ ከተናገርክ ደግሞ ሊያስማማ ሊያግባባ የሚችል ሀሳብ ብትናገር ጥሩ ነው ሊሆን የሚችለው እንጂ አንተ እንደፈለግ የራስህን መናገር የምትፈልገውን የሚያቅለሸልሽ ንግግር ባትናገር እንደኔ እመርጣለሁ። ምክንያቱም አንተ እዚህ ውስጥ ምን ጥልቅ አደረገ? ወሰለተ እንደዚህ አድርጓል፣ ደረበባት፣ ተልከሰከሰ፣ አባዋራ እንደ አባዋራ መሆን አለበት። ይልከስከስ አይልከስከስ፣ ይደረብ አይደረብ አንተ ምን የምታውቀው ነገር ገና ለገና ወደ ላይ ሚዲያ ላይ ስለወጣ አይደለም። ከዛ ውጭ ባይን እንዳየ ሆነ ድፍና አድርጋ አትናገር። በቃ ይህ አይነት ነገር አንድ ሰው እዚህ ውስጥ ጣልቃ ገብቶ አንድ ወንድ ማስማማት ነው ያለብህ። ከዛ ውጭ እነሱ ስለተለያዩ አንተ ምንም የምትጠቀመው ነገር የለም። ሩታን አንተ አታገባትም፣ የገንዛትህ ናት። የገንዛትህ ደግሞ ሞር ወደ ትዳሯ ተመልሰህ የተሻለ ወደ ድሮ ማንነቷ ብትመለስ ደስ ይላል እንጂ የሚያስከፋ ነገር አለ ብዬ እንደራሴ እንደግዲህ አላምንም። አብርሃም ጥሩ ሰው ነው ብዬ አሞግሸዋለሁ ማለት ነው። መልሶ ያን የባሰ ነገር የሚያደርግ ከሆነ እኔ የት ይፈልጋል? እሱን አይደለም። እሺ እንግዲህ አብርሃምን አሞግሸዋለሁ፣ አድንቄው አውቃለሁ፣ አክብሬው አውቃለሁ። ዛሬ ግን በእህቴ ላይ እንደዚህ አይነት ነገር ሲያደርግ ደግሞ ጭራሽ አልታገሰውም። ማድረግ የምፈልገውን ነገር በሙሉ አደርጋለሁ። ማን ስለሆንክ አንተ መጀመሪያ? ምክንያቱም በዚህ ማለት አንተና ሩታ ከአብርሃም የምታገኘውን ነገር ከአንተ አታገኝም መጀመሪያ ማለት ነው። ከዛ ውጭ ደግሞ አንተ ባል አትሆናትም፣ አንተ የልጅ አባት አትሆናትም፣ አንተ ልጅን ማሳደግ አትችልም። ነገ አንተ የራስህን ጓደኛ የራስህን ፍቅረኛ ስትይዝ መሄድ ነው የምትፈልገው እንጂ ሩታ እንደዚህ የኔ እህት የኔ ምናምን ብለህ በነገራችን ላይ ሁሉም ሰው እኮ ለባል ብሎ ነው እናትና አባቱን ጥሎ መሄደው። ወንድ ልጅም ቢሆን ለሚስት ብሎ ነው እናትና አባቱን ጥሎ መሄደው። እስኪ አንተ እናት እስኪ አንተን ብላ አንተን ተከትላ ትመጣ እንደሆነ ሞክሬ ነው። ምክንያቱም ባሏን ነው የምትፈልግ እንጂ አንተን አትፈልግ። በቃ ኦልሬዲ አንተን አሳድጋለች ከባሏ ጋር ሆና ማለት ነው። ስለዚህ በዚህ መካከል ገብተህ አታወቅን ከቻልክ ማለት ነው። በቃ ኦልሬዲ ወጣ በል። እንዲሁም አንተ እንደዚህ አይነት ሰው ሲጀመር አስፈላጊ አይደለም። እዚህ መሀል አንተ እየታየህ ያለ ጭራሽ ሰይጣን የሚመስል የንግግር እንጂ ምንም ጥሩ ንግግር እየተሰማ ስላልሆነ ከቻልክ ወደ ጎን ሆነ በእናትህ። እንደዚህ አይነት ሰው ወዲያውም ደግሞ ወደ ሚዲያ ክፍል ይዛችሁ አትምጡ። ማማኝ ከሆነ ለእኔ የሚያስፈልገኝ ምርጫዋን መምረጥ የእሷ ጉዳይ ነው። ካልሆነ ግን አልሆነም ነው እንጂ ይህንን ነገር ግዴታሽ ነው አድርጊ ማንም ብሎኝም አያውቅም። እንግዲህ በዛሬ ዕለት በተለቀቀው ቪዲዮ የኔ ቅሬታ አለ። ቅሬታ ምንድነው? ጭራሽ መደማመጥ የሌለው ቪዲዮ ነው የተለቀቀ ይመስል ልጅ እኔ እውቅና ለማግኘት ይሁን ምን ለማግኘት ይሁን አላውቅም። በጣም ዛሬ ጭራሽ ሩታና ገነት ወይም ደግሞ ገኒ የሚሏት የሩታ ክስት እያወሯት እያሉ በቃ ጭራሽ ሊያነጋግራቸው ሁላ አልቻለም። ጭራሽ እንደ የሆነ በቃ ይሆናል አይደል ጉልበተኛና በቃ ጀብደኛ ነው ሲጫወት የነበረው። በቃ ምን አይነት ሰው በዛሬ ዕለት ይዛችሁ የመጣችሁ ደግሞ በቃ ከቻላችሁ እንደዚህ አይነት ሰው ገደብ ስጡት፣ ወይም ደግሞ ስርዓት ጠብቆ ዲሲፕሊን በተሞላበት መንገድ ማናገር ነው። በቃ ሰው እኮ ትክክል የሆነ የራሱን ውሳኔ ይወስናል።
የራሱን ሀሳብ ማንም ሰው ይሰጣል። ልክ የእያንዳንዳችን ሀሳብ ተመልካችን የተለያየ ነው። ከዛ ውጭ ሌላ የሆነ ወጣ ያለ ንግግር ባትናገር እንደኔ ደስ ይለኛል። ምክንያቱም ነገ እነሱ ቢታረቁ አንተ ስትናገር የነበረው ቪዲዮ ላይ ሪከርድ ሆኖ ተቀምጦ ይቆያል። ያኔ አብርሃም አንተን እንዲያቀም ትሆናለህ። አንተ እኮ የዚህ ጊዜ ወደ ትኩን እንደዚህ ደስ ትለኝ ነበር ትባላለህ። ስለዚህ ለምን ዛሬ ክፉ ነገር ትናገራለህ? ለሚያልፍ ቀን መጥፎ ቃላት ትናገር። ሲጀምር ልጁ የሚመራው በጓደኞቹ ሪዝን የሚሰጠው በጓደኞቹ ከማንም ጋር ይልከሰከሳል ይወሰልታል። እኛ ምን እናድርገው? ግን አብርሃም ይወሰልታል እያልክ ነው። አብርሃም ሲወሰልት አልጋ ላይ ሆነ አብረህ አላነጠፍክ፣ አልጋ አንጥፈህ አብረህ ትራስ አመቻችተህ አላስቀመጥክ። ስለዚህ ዛሬ በአይነ ስላላየው ነገር በአይነ እንዳየ ሆነ ነገሮችን ይበልጥ አታጧጥፋቸው። በቃ ጥሩ ስላልሆነ ማለት ነው። ለምን ይወሰልታል? የሚመራ በጓደኞቹ እንደሚመራ አንተ አይደለም ትናገረው፣ ብዙ ሰው ያውቃል። ከዛ ውጭ ግን አንተ እዚህ ጋር ጣልቃ ገብተህ እንደኔ መጥፎ ነገር አትናገር። ቅድም እንደነገረው ጥሩም አይደለም። በቃ ቴኬራድ እሷም ተወዷለች፣ ታከብረዋለች። ኦልሞስት ፕሮሰሱ ደግሞ አልቋል። ለማንም ለምንም መናገር ስለማያስፈልግ ነው። ይሄ ሁሉ ከተነገረ ይሄ የሚበላሽ ተመልካች ሩታ አዲስ ጓደኛ አግኝታለች፣ እንዲሁም ደግሞ ወደ ውጭ ዟት የሚሄድ ሰው ተገኝቷል ነው እየተባለ ያለው። ስለዚህ አብርሃም ውሃ በላው ማለት ነው። ይሄ ነገር እውነት ከሆነ አብርሃም ውሃ በላው። ነገር ግን እኔ አላምነው። ለምን? ልጁ የሚናገረው ነገር ስለማላምነው። በጣም ይወዳታል፣ ትወደዋለች፣ ሩታም ትወደዋለች። ስለዚህ ቀድማ ሩታ ነበረች የምትወደውን ሰው አዘጋጅታ ነበረ። ስለዚህ የኔ ሀሳብ ዛሬ ይመስል ነበር። ነገ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ቻናሌ ቪዲዮ እየታየልኝ ስላልሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረን እንድንቀጥል ስንል በትልቅ ትህትና ጠይቃለሁኝ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አመሰግናለሁ።